ሲጠጋ ሰባራንነቴ አልጋናም አለኝ ተደፍቶ አንገቴ እኔስ መጣሁ እንጂ ደፍሬ መዲና መች ገባኝ ነበር ይህ ክብር ይህ ዝና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ አልሐምዱሊላህ። ዛሬ በአዲስ ቪዲዮ ከች ብያለሁ። ሰብስክራይብ ላይክ አድርጉኝ። እስኪ ናፍቃችሁኛል፣ የምሬን ነው የምላችሁ። እና እስኪ ማን ነው ረሙና ኢሳምን የሚወዳቸው ማለት ነው? እኔ የምር ይመቹኛል። በተለይ ኢሳም የሆነ በቃ እኔ ማለት በፊት እንደዛ አላስበውም ነበር፣ የሆነ እርግት ያለ ልጅ ምናምን እና ረሙካን ራሱ ታቆላችሁ በፊት እንዴት እንደሚሰራ ምናምን፣ ወላኪን ወደ ኢሳም ጋር ከተቀላቀለ በኋላ ይሆናል ቁም ነገረኛ ልጅ እንደሆነ አድርጎታል ማለት ነውና በዛ አጋጣሚ ይሄ ኡምራ ላይ ሄደው ረሙካም አለ ቪዲዮውን ስላልጨመርኩት ነው እንጂ ኡምራ ሄደው መካና ያሉት ማለት ነው። ማሻአላ ተባረካላ። እንደዛ አይነት ነገር በወጣትነታቸው እንደዛ አይነት ነገር የሚያደርጉ ልጆችን ማበረታታት ይኖርብናል ማለት ነው። ሄዳችሁ ዩቲዩባቸውንም ሰብስክራይብ አድርጓቸው። ሰብስክራይብ ያላደረጋችሁ ቤተሰቦች ካላችሁ አድርጓቸው። የምር ምንም አይከፈልበትም እና ማለት ስንት ዩቲዩበሮች እያየን አይደል እንዴ የሚውሉበትንና ሙስሊሞች ሆነው ማለት ነውና እንደዚህ ግን ሄደው ኡምራ ሲያደርጉ ያኒ ወደ መልካም ነገር ሲዞሩ መልካም ነገራቸውን ማመስ እንትን ምንድነው ሰፖርት ማድረግ ግድ ነው ማለት ነውና ከመጥፎ የሆነ ነገር ሲሰሩ ሁደን ኮሜንት ጥርግ አድርገን መሳደብ ብቻ ሳይሆን የሆነ መልካም ነገር ሲሰሩ ላይክ ማድረግ ወይንም ደግሞ ማሻአላህ ወይንም አላህ ይጨምርላችሁ ጎበዞች አላህ ይጨምራችሁ በዙ ቀጥሉበት ምናምን ብሎ ማለት እና ደግሞ ሲቀጥል ደግሞ ረሙ 300 ኬክ ከገባው እናቴንም ይዣት ሄዳለሁ ብሏል ማለት ነውና አላህ ይሳካለት። ወዳችኋለሁ። ለማንኛውም ባይ ባይ።